አሁን 20 ዓመት ሆነሽ ክሊፑ ላይ ላንድ አፍቃሪሽ የዘፈንሽው ዘፈን ነው እሺ ያ ዘፈን አንቺነትሽን የሚወክል ነው ያ ስሜት ዘፈን ውስጥ የተንጸባረቁ ግጥሞች ሐናን ይወክላሉ ያ በቻይንኛ አረኩት መሰለኝ ጥያቄውን ለፍቅር ደርሰሻል ወይ እሺ ግጥሙን የጻፈው ታድ ግርማ ይባላል ወንድሜ ነው ቪዲዮም ላይ ያለው ወንድሜ ነው ሌላ ሰው ወድጄም ወንድምሽ ነው እንዴ ያለጅ አዎ በጣም ደስ ይላል እሺ እና ማውቀ እና የግጥሙ አይዲያ ምንድነው የሆነች አፍቃሪዋን የምትወድ ልጅ አይ ሚን ኦኬ የሆነች ፍቅረኛ የነበራት ልጅ አንድ ልጅ ቆማ ውጪ ላይ ፍቅረኛዋን እየጠበቀችው ነውና ማታ ስለሆነ ጨረቃዋ ብርሃን ሰጣት ብርሃኗን ሳትነፍቃት ልጁን እንድትጠብቃት ነው እንደዛ ነው አይዲያው ያ ነው መልክቱ እንግዲህ ስለዚህ ወንድሜ ገጠመው ጻፈው እንጂ እኔ የፍቅር ህይወት ውስጥ ኖሬ ወይ ደግሞ የተሰማኝን ነገር አይገልጸውም ይያልሽ ነው ስለዚህ ሰዎች የሚሏቸው ነገሮች ሁሉ ውሸት ናቸው እዛ ጋር ስህተት ናቸው አሁን አንዳንዶች ዘፋኞች የሚዘፍኗቸው ከግል ህይወታቸው ገጠመኝ ተነስተው ነው ብለው ያስባሉ ብዙ ሰዎች እንደዛ ያስባሉ አልክ አንቺም ያን ዘፈን ስጽፍ ወይኔ እቺ ልጅ ፍቅር ጀመረች ያሉ ሰዎች አሉ ለነሱ ምንድነው መልስሽ ነው ያው ወደፊት ኦፍ ኮርስ እስኪ በኦፔራ ይከብዳል ወደፊት ወደፊት አይቀርም